ሰላም ውድ የሀገሬ ልጆች እንዴት ናችሁ? እስቲ ዛሬ ቆንጆ የሆነ የትጃችሁን አብረን እንስራ። በጣም የሚጣፍጥና ጥፍጥ ያለ ማለት ነው። እሺ እኔ እዚህ ጋር 2 ዶሮ ተጠቀምኩት። 2 ዶሮ ደግሞ በሐልና በዱቄት አድርጌ በደንብ አድርጌ አጥበዋለሁ ደጋግሜ ማለት ነው። መጀመሪያ እንዘፈዝፈውና ከዛ እናጥበዋለን። እሺ ከዛ ሁለተኛ ጊዜ ደግሞ እንደዚህ በሎሚና በጨው የመጀመሪያውን ደፍቼ ማለት ነው በሎሚና በጨው ለትንሽ ደቂቃ ዘፈዝፈውና ከዛ ሽታው ሲለቅልኝ በደንብ ሽታው ቀረብት ሲል አወጣዋለሁ ማለት ነው። እሺ አወጣውና ትንሽ የዶሮ ሰልሳውን እስከምንሰራ ድረስ ማለት ነው። እዚህ ጋር ለዶሮ ሰልሳው ስንሰራ የምንጠቀመው ግብአቶች ደግሞ ግማሽ ሎሚ፣ እሺ ግማሽ ሎሚ እና የዶሮ ቅመም እና አንድ ማጂ፣ ከዝበራ፣ ከሙን፣ ፍልፍል አስወድ እና ጨው ማለት ነው አድርገን የዶሮውን ሰልሳ እንሰራለን ማለት ነው። እሺ እናም ደግሞ በዛው ልክ መልእክት አስተላልፉ ውዶቼ። እስኪ ፎሎ አድርጉኝ። አዲስ ነኝና አዲስ ነው አሁን የመጣሁትና እስቲ በእንደዚህ በምግብ ማለት ነው እና ፎሎ አድርጉኝ። እርስ በርስ ፎሎ እንደራረግ። እናም ያለን ችሎታዎች ደግሞ ሼር እንደራረግ። እሺ እናም እንደዚህ አድርገን እንዳልኳችሁ ግብአቶችን አብረን ሚክስ እናደርገዋለን ማለት ነው። ሁሉም እንደባልክ ሚክስ እናደርገውና ከዛ ወደ ፍሩን የሚገባው ሳህን እናመጣለን። ሳህናችን ከዛ እዚህ ጋር ሁሉንም ከተጠቀምኩ በኋላ ዘይቱን መጨረሻ ላይ አስገባለሁ። እናንተ የፈለጋችሁን ዘይት ተጠቀሙ። እሺ ያላችሁን ዘይት ተጠቀሙ። ከዛ እዚህ ጋር ከጨረስኩ በኋላ ሁሉንም ሚክስ አድርገውና ወደ ዶሮ ነው የምደበልቀው። እሺ እንደዚህ ወደ ዶሮ ተበልቀውና ከዛ ሁሉንም እንዲዳረስ አደርገዋለሁ። እሺ ከዛ እንደዚህ እንዲዳረስ ከደረግን በኋላ ሳህኔ ያመጣና ወደ ፍሩ የሚገባው ሳህኔ ላይ አደርገዋለሁ ማለት ነው። እሺ ከዛ ሳህኔ ላይ አደርገዋለሁ። ፍሩን አብቼዋለሁ 210 ላይ አብቼዋለሁ። ከዛ እንደዚህ ከላይ ደግሞ ሽንኩርት እና ትልቁ ቃሪያ እና ምንድን ይባላል ቅጠል አለ ከላይ ያደረኩበት ስሙ ረሳሁት። እና እንደዚህ በግስቲር ሸፍነን ወደ ፍሩ እናስገባዋለን ማለት ነው። እሺ ከዛ እዚህ ጋር ወደ ግስቲር ሸፍነን ካስገባን በኋላ ሲበስልልን 1 ሰዓት ከ20 ይጨርሳል የኔ ማለት ነው። ለዛን የሚያርክል እናም እንደዚህ አድርጋችሁን ቻችሁን አዘጋጅታችሁ ለራሳችሁም ለማዳማችሁም ሰርታችሁ አዘጋጁ እላችኋለሁ። እና አመሰግናለሁ። ፎሎ አድርጉኝ። ፎሎ መልሳለሁ። አመሰግናለሁ ወጥቼ